ስራ ለሞካከርና እናቴን ለማካስ ነው እየሞከርከሉት። ውይ በጣም አዘንኩልሽ። በእናትሽ አሁን ነው ደስ ምን ልታደርጊ? ባለፈው የቀጣሽ ቅጣት አልበቃሽ መሰለኝ አይደል? አደይ ምን ፈልግሽ? አደይን ፈልጌ ነበር። አደይ እዚህ ምን ትሰራለች? ታዲያ ምን ያስጮሻል? ስሚ ሩታ፣ ዝም ብለሽ ካሹ ጋር አትጃጃይ እሺ? ምንድነው እሱ? ሩታ፣ ቤዛን ከዚህ ቤት ማስወጣት አለብን። እንዴት አድርገን ነው እሷን ከዚህ ቤት የምናስወጣት? እኔ ቤዛ እዚህ ቤት እንድትቆይ አልፈልግም። ሌባ ነች። ሁሉንም ነገር ለማየ ነግራት ቤዛን ታባራት። እሱን እኮ አንቺ ማድረግ ትችያለሽ። ለምን እኔን ታዝዥኛለሽ? እማዬ እኔ በነግራት አታምነኝም፣ አንቺን ግን ታምንሻለች። ስለዚህ ሁሉንም ነገር ንገሪያት። ስለ ባርኮትም ስለ ቤዛም ንገሪያትና ታስወጣት። ምን አይነት ተንኮለኛ ነሽ ግን አንቺ? ስለ ቤዛ ተናግሬ ቤዛ ከዚህ ቤት ወጣች ማለት እኮ ባርኪና ማሚ ይጣላሉ። አንቺ ስለ ባርኪ ምን አገባሽ? ባርኪ እኮ ወንድማችን ነው። ይሁንሽ፣ እሱ የኛን ስቃይ መቻየ። እኔም እያሰብኩ ነበር፣ ግን መናገሬ ባርኪን የሚጎዳው ከሆነ አላደርገውም። በእኔ ይሁንብሽ። ስለ ቤዛ ለማየ ንገሪያትና ከዚህ ቤት ታስወጣት። ደግሞ ያቺ ቲናም አደይም ከዴቭ ጋር እንዲሆኑ መፍቀድ የለብንም። ዴቭን ለጥቅማቸው እንጂ ወደውት እንዳይመስልሽ የቀረቡት። ዴቭን ለምን ፈለግሽው? ማለት አንቺም ዴቭን ትፈልጊዋለሽ ማለት ነው? አይ ምን ማለት ነው? እሱ እኮ ወንድሜ ማለት ነው አይደል? አውሩት፣ አትቀባጥሪ። አሁን ውጭና ማየን አናግሪያት። ቤዛ ዛሬ እዚህ ቤት ውስጥ ማደር የለባትም። አታስቢ፣ እኔ አላደርገውም። ከፈለግሽ ራስሽ ማድረግ ትችያለሽ። ለምን ሩታ? ምንም ለምን የሚባል ነገር የለውም ፍቅር። ቤዛ ከዚህ ቤት መውጣቱ አንቺን ደስተኛ የሚያደርግሽ ከሆነ አላደርገውም። ቆይ ከኔ ጋር ምንድን ነው ችግርሽ? ይኸውልሽ ቤዛ እዚህ ቤት የተቀመጠችበት የሆነ ዓላማ ይኖራታል፣ ዝም ብላ አይደለም። ስለዚህ ነቃ ማለት ይኖርብናል። እኔ ልብሴን እስካልነካች ድረስ ምንም አይመለከተኝም። አንቺን ቤዛ አንቺን እስካልነካችሽ ድረስ ምንም እዚህ መቀመጡ አንቺ ሊጎዳሽ አይችልም። ነው ሩታ? አዎ ነው። ስለዚህ አንቺም እሷም ከዚህ ቤት ትወጣላችሁ። ሩታ አንቺን ብትሆኚ ከእሷ እኩል አማረሽኛል። እኔ ምን አደረግኩሽ? ምን ያላደረግሽኝ ነገር አለ? አሁን ክፍሌ ለቀሽ ውጭ። ራሴ በራሴ መንገድ ምን ማድረግ እንደምችል አሳይሻለሁ። ምን ልታደርጊ? እሱን አሳይሻለሁ። አሁን ውጭ። እኔ ላይ አንድ ነገር አድርጋለሁ ብለሽ ብታስቢ ፍቅር ነገርኩሽ። እሺ ዋጋሽ ነው የምሰጥሽ። ቆይ አሁን ኤላ ያልታመነ ሌላ ሰው እንዴት ይታመናል? አላውቅም አደይ፣ እኔም በጣም ግራ ገብቶኛል። ማን ጋር ነው የምትደውለው? ኤላ ጋር። ስልኩ እኮ አይሰራም። ወዲያ አትልፊ። በቃ ኤላ እንደሄዱ ግን ቆይ እንዴት? ይገባኛል ለልዬ፣ ለአንቺ ከባድ ሊሆን ይችላል፣ ግን ጠንካራ መሆን አለብሽ። ማን አለኝ አደይ? በቃ አሁን ሁሉም ነገር አብቅቷል። አሁን አንድ አለኝ የምለው ሰው እንኳን ካጠገቤ የለም። እሺ ቆይ አሁን እንዴት ነው የምሆነው? ለልዬ ትችያለሽ፣ ተስፋ አትቁረጪ። ሁሉም ነገር ያልፋል። ደግሞ ሁሉም የሚሆነው በምክንያት ነው። ፈጣሪ እሱ የሚፈልገውን ብቻ ካደረገልሽ ይወድሻል ማለት ነው። ደግሞ ፈጣሪን እንጂ ሰውን ማመን እኮ ይጎዳል። አዎ አደይ፣ ግን ደግሞ ጊዜ ያስፈልገኛል። እሱን ከአእምሮ ማውጣት አልችልም። በጣም ወደዋለሁ፣ ግን እኔ ለምን እንደዚህ ማድረግ አስፈለገው? ቆይ ደግሞ እኮ መጀመሪያ የተገናኘን ጊዜ ጓደኛ ይኖረዋል ብዬ አስቤ ነበር። ያን የተገናኛችሁ ጊዜ ነገሮችን በደንብ ማጣራት ነበረብሽ። ሲመስለኝ ኤላ በይሉኝታ ነው ከአንቺ ጋር የሆነው እኮ። እሱ ካልነገረኝ ታዲያ እኔ በምን ላቅ እችላለሁ? ብዙ ጊዜ ከእናትና ከአባቱ ጋር ስልክ ሲያወራ ነበር፣ ግን በቃ ኤላ በጣም ድብቅ ነው። ብዙ ነገሮችን ይደብቀኛል። ለልዬ አንድ ነገር ልንገርሽ። ምን አደይ? ምን ትይኛለሽ? አንቺና ኤላ የነበራቸው ፍቅር እኮ ያስቀናል። ሙሉ ለሙሉ አይወድሽም ለማለት አልችልም። ኤላ ይወድሻል። አይወደኝም። ቢወደኝ ለእኔ ቢያስብልኝ ኖሮ ደግሞ እንደዚህ አያደርግም ነበር። ከደብዳቤው እንደተረዳሁት በፊት የተፈጠረ ነገር ነበር ማለት ነው። እሺ ታዲያ ለምን እውነቱን አልነገረኝም? አሁን እርጉዝ እንደሆነች ሲያውቅ ነው እኔን ፍቅረኛውን ትቶ ሄደው? ለማመንም ለመፍረድም እኮ በጣም የሚከብድ ነገር ነው። ኤላ ሄደ በቃ። ግን ቆይ ምን አድርጌ ነው? ፈጣሪ ምን በድዬ ነው ከልጅነት ጀምሮ እንደዚህ የምትቀጣኝ? ለልዬ ኔት ኤላ ያደረገው ነገር በጣም ያሳዝናል። ግን በቃ አንቺ ለመርሳት ሞክሪ። እንዴት ብዬ ልርሳው አደይ? ቆይ እንዴት ነው ኤላን ረስቼ መኖር የምችለው? ትችያለሽ ለልዬ። ደግሞ ሁሌም ቢሆን ያጠገብሽ ነኝ። ከዚህ በኋላ ፈጣሪሽን እንጂ ሰውን አትመኝ። አመሰግናለሁ አደይ። ለጨንቄ ያስጨነቅኩሽ አይደል? ምን አደረኩልሽ? ጭንቀትሽን ብጋራሽና ብካፈልሽ ደስ ይለኝ ነበር፣ ግን እንደዛ አልሆነልኝ። ከዚህ በላይ ምን ታደርጊልኛለሽ? ኤላ እንኳን ብዙ ነገሮችን ይረዳኛል ብዬ ማስበው ሰው ትቶኝ ሄዷል እኮ። በቃ ለልዬ ተረጋጊ። ሄሎ ዴቭ፣
አዎ ለሊ ጋር ነው ያለሁት። ምን? ለካ ቶሎ ተመለሽ ብሎኝ ነበር። አሁን ደግሞ መምጣት የምችል አይመስለኝም። ለሊ ጋር ነኝ። አደይ ሂጂ በቃ። እኔ እኮ አሁን በጣም ደህና ነኝ። እሺ በቃ እመጣለሁ። እስከዛ ግን ለትዬ ንገርልኝ። እና ምንድን ነው የሚባለው? ዴቭ ምን እያልሽ ነው? ሮማንን ሰላም ብያት ልምጣ ብዬ ነበር የወጣሁት እኮ። በቃ ሂጂ። እኔ አሁን ደህና ነኝ አደይ። እዚህ ምንም አትሰሪም። እና ደግሞ ከራሴ ጋር ሆኜ ነገሮችን ማሰብ አለብኝ። በቃ አንቺ ሂጂ። እሺ ለልዬ ተረጋጊ። ተመልሼ ደግሞ እመጣለሁ። እሺ አደይ ችግር የለውም። አንቺ አትጨነቂ።